ዛሬም ከመሸ መጥቻለሁ። ከመሸ ነው ደግሞ እነ ብሩክዬ የመጡት። እኔ እንደውም ሌላ ነገሮች ልሰራ ነበረ። በዚሁ ላይ ከነሱ ጋር አንድ ላይ አድርጌ እሰራዋለሁኝ። መጡልን። ያው እኔ አይመጡም ብዬ ተስፋ ቆርጬ ነበረ፣ ግን ድንገት ያው ወደ ማታ መጡልን። ዛሬ ያሳዩን ነገር ደግሞ ያው ሀይሚዬን ድሮም እናውቃታለን፣ በጣም ጎበዝ እንደሆነች ጀግና ሴት እንደሆነች ለብዙዎች በሷ እድሜ ላሉ ወጣቶች አርአያ መሆን የምትችል ልጅ እንደሆነች እንዲሁ ካነጋገሯም ከስርዓቷም ከምታደርጋቸው ነገሮችም ያው እናውቃታለን። ዛሬ ደግሞ ብሩክ ያው እስቲ በሌላ ሰው ስትፈተን በፍጹም ስለተፈተነች በፊት ብሩክ ደግሞ ቢጠይቃት ብላችሁ የነበር አንዳንድ ሰዎች ብሎ ዛሬ እንግዲህ በጣም ከባድ የሆነ ጥያቄ ጠይቋታል። ያው መጀመሪያ ላይ ደግሞ ብዙ ለሴቶች የሚሆን ምክር ሰጥቷል። ልክ ነው፣ ሴትነትን ማስከበር ጥሩ ነው። ለምንድነው እሱ በብዛት እንግዲህ እሱ አባቴ በሕፃንነቴ ሞቷል እና ከእናቴ ጋር ነው ያደግኩት ነው የሚለው ሲናገር፣ እና እናቱ ደግሞ እንዴት ለፍታ ጥራ ራሳቸውን ጠብቀው ኢቭን እኮ ባላቸው ከሞተ በኋላ ወደ ሌላም ጋብቻ መሄድ እየቻሉ ሳይሄዱ ለልጆቻቸው ብለው ብዙ እናቶች አሉ። ባሎቻቸው ሲሞቱ ወይም ደግሞ ሲለያዩ በሆነ ምክንያት ልጆቻቸውን በሌላ በእንጀራ አባት ወይ በሌላ ነገር ልጆቻቸውን ፊት ላለማሳየት ዋጋ ከፍለው የሚያሳድጉ ብዙ እናቶች አሉ፣ እናውቃለን። በየአካባቢያችን እናያለን። ልጄ ለምን የእንጀራ አባቴ እና እናት ተቸግራ እንደፈለገው ነገር እንጨት ለቅማም ቢሆን እንጀራ ጋግራም ቢሆን ደግሞ ደናም ስራም ያላቸውም እናቶች ቢሆን ለብቻቸው ልጆቻቸውን ትልቅ ቦታ የሚያደርሱ ድንቅ የሆኑ እናቶች አሉ። እዚህም ሀገር እንኳን አሉ። ከባላቸው ጋር በሆነ ምክንያት ተለያይተው በየውጭ ሀገርም አሉ። በጣም የሚደነቁ ልጆቻቸውን ትልቅ ቦታ የሚያደርሱ እንደ ዶክተር የተለያየ በቃ ጥሩ ነገር ድረስ በቃ በጣም ለፍተው ለቁም ነገር ልጆቻቸውን የሚያበቁ እናቶች አሉ። አባትም እንደዛ አውቃለሁኝ። እኔ በሀገር ቤትም እኔ በጣም የቅርቤ የሆነ ሰው አውቃለሁኝ። እናት ሞታባቸው ወይም ከእናትየዋ ጋር ተለያይቶ በቃ እኔ ልጆቼን እንደገና ሌላ እናት አላሳይም ለነሱ ብሎ ከልጆቹ ጋር ተቀራምተው የሚኖሩ አባቶች አሉ። ልጆቻቸው ጥሩ ቦታ የሌላ ሰው ፊት አላሳያቸውም፣ ሊያዙም ይችላሉ፣ ሌላ ችግርም ሊፈጠር ይችላል ብለው ዋጋ ከፍለው የሚያሳድጉ አባቶች አሉ። ወንዶችም ደግሞ ስነስርዓት ይዘው ለቁም ነገር የሚደርሱ አሉ። እሱ ደግሞ ከእናቱ ያየው ነገር ይመስለኛል። እናትየው ምንም አይነት ነገር ሳይበግራቸው የተለያየም ወይ ወደ ሌላም ትዳር እንግዲህ እኔ እንደ ሌላ ውስጡንም ባወራው እሱ ወደ ሌላ ትዳርም ሳይሄዱ ይመስለኛል እነዚህን ወንዶች ልጆች ለቁም ነገር አብቅተዋል። እና ሁልጊዜ የእናቴ ልጅ ነኝ ይላል እና ሴትን ላለመጎዳት የሚጠራውም በእናቱም ስላየ ለሴት ልጆች ብዙ ጊዜ ክብር አለው። ሀይሚዬ ደግሞ እንዲሁም ስናያት እኛ ከምናውቃት ጀምሮ በጣም ስነስርዓት ያላት ለሴቶች እንደውም ለሴቶች እህቶቻችን ብዙ የተለያዩ ምክር የምትሰጥ ልጅ ነች። ስለ ሴትነት ክብር ሁሉ ተናግራለች። ደካማ ጎናችንን ማሳየት የለብንም፣ ብርቱ ሴቶች መሆን አለብን፣ ሁሉን ነገር እንደምንችል ማሳየት አለብን የሚሉ የተለያዩ በፕራንክ አማካኝነትም ቢሆን በተለያየ አማካኝነት ብዙ ሴትነትን ማስከበር እንዳለባቸው ሴቶች ብዙ የትምህርት ስትሰጥ ቆይታለች። ዛሬ ደግሞ እንግዲህ ፈተናው ለሁለተኛ ጊዜ ነው ማለት ነው። ያው ባለፈው ፍጹም ጠይቋት እንደውም በጥፊ አጩላው ነበር የተለያየችው። ዛሬ ደግሞ ያው ከመጀመሩ በፊት አስረድቶናል፣ በሌላ እንዳትዋይብን። እንደውም ብዙዎቻችን አንዳንድ ሰዎች የሚያስቡት እኮ አንድ ክፍል እንደሆኑ አድርገን ይሆናል የምናስበው። ከኔ ጀምሮ ዱባይ በጣም ኤክስፔንሲቭ ስለሆነ አንዳንድ ነገሮች አንድ መኝታ ቤት የያዙ ሁሉ ነው የሚመስለን። ግን ይኸው ዛሬ እንግዲህ ይህንንም ለማሳየት ይመስለኛል እሱ በተጨማሪ። ምክንያቱም አንዳንድ ኮሜንት አያነቡም ማለት አትችሉም። ኮሜንት ያነባሉ እነዚህ ልጆች፣ በደንብ ነው ጊዜ ሲኖራቸው ኮሜንት የሚያነቡት እና አንዳንድ የተጻፈ ኮሜንት ከማየታቸው የተነሳ ይመስለኛል ያው የተለያየ ክፍል እንደሚያድሩ አብረው እንደማይሆኑም በዛው ለማሳየት ትምህርት ለመስጠት ነው። ተከባብረው እንደሚኖሩ ጓደኝነታቸው
የተከባበረና ፍቅር ያለበትና አንዳቸው እንደሚያከብሩ የሷን መብት እሱ እንደሚያከብርላት የሷን መብት ደግሞ እሱ እንደሚያከብራት ለማሳየት ይሄንንም ለማሳየት ይመስለኛል በሐሳቡ እና ያው ጠርቷት ስትመጣ በጣም ነው የደነገጠችው። እንደዚህ አይነት ጥያቄ ከብሩክ ሰምታ ስለማታቅ ጠርጥራውም ስለማታቅ ዛሬ እንግዲህ አብረን እንደርብ ይላታለሁ ነው ያለው። ያንን ጥያቄ ሲያቀርብላት እሷን በጣም ነው የደነገጠችው። በጣም መጨረሻ ላይ እንደውም ፊቷ በጣም ቅልት ብሏል። በጣም ተናዳለች። ወደ ማልቀስም ሄዳለች። እንደውም ሮጣ ወደ በር ሁሉ ትሄዳለች ብዬ ጠብቂያት ነበር። ግን ብሩክ እንደዛ አደርግም ብላ ሙሉ በሙሉ ስለተማመነችበት መሰለኝ እዛው አካባቢ እንደውም የቆመችው። እንደውም ብሩክ ባይሆን ሮጣ ወይ ወደ በርም ልትሄድ ትችላለች። ቀድሞ ነገርም አትመጣም። እሱም ስለሆነ ነው እንደ ወንድምም እንደምንም ስለምታየው ያው የሚወዳትም ልጅ ስለሆነ ተማምናበት የመጣችው የሁለቱ ንግግርም ስላላቸው እኛ ፊት የሚያወጡት ነገር ባይኖርም ያው ንግግር ቃል ስላላቸው ያው እሷ ብታቀው ነው ደፍራ የገባችው እንጂ ሌላ ቦታ የምትሄድ ልጅም አትመስለኝም። ሁኔታዋን ደፍራም የመጣችው ያው ርቦኛል ብላ የደወለችለት ደፍራም ክፍሉን አንኳኩታ የመጣችው ብሩክ መሆኑን ስለምትተማመንበትም ነው። ግን ያልጠበቀችውን ነገር ስታገኝ አሳዘነችኝ። እኔ በጣም ነው ያሳዘነችኝ። ያው እሱም እንግዲህ በዛ በፈረንጁን ስላየሹ ተናድጄ ነው ብሎ ለበቀልም ይሁን ያው ፈተናውን ለኛም ደግሞ ለማስተማር ነው እንድናያት ስላደረክ በጣም እናመሰግናለን። በዚህ አጋጣሚ አንዴ በጓደኛ ነው ያደረከው፣ አሁን ደግሞ በራስህ ክብሯን ምንም ብትወድህም ምንም ብታፈቅርህም ፍቅር ቢኖራትም ክብር ቢኖራትም ላንተ ግን ክብሯን ጠብቃ የምትኖር ጀግና ሴት ነች። ሁሉም ሴት ደግሞ እንደዛ አይደለም። ያንን ስላሳየን የሀይሚዬን ጀግንነት እኛም እናውቀዋለን። ጀግንነቷን ስላሳየህን በጣም አድርገን እናመሰግናለን። ሀይሚዬ በዚሁ ቀጥይ። ጠንካራነትሽን ሴትነትሽን የምታስከብሪ ልጅ ነሽ። ለብዙዎች ምሳሌ የምትሆኚ ልጅ ነሽ። ጥሩ ነው። መጨረሻ በመናደዷ አራበኝ ብላ እንደውም ተናዳ በመሄዱ አሳዝናኛለች። ያው ግን ደስ ብሎኛል በሰጠችው መልስ። ሌላው ደግሞ ትንሽ ልበል ስለሌላ ሰው ካየሁት ብዙ ነገሮችን አይቻለሁ። ብዙ ዩቲዩበሮችን እንግዲህ ወደ ማታ አይቻለሁኝ። ግን በጣም ደስ ካለኝ ደግሞ ልክ ሀይሚዬና ሄሉ የአርባ ምንጭን በጣም ነው የምወዳቸው። በፊትም ተናግሬያለሁ። ሁለቱ በጣም ያሳሱኛል። በጣም ወዳቸዋለሁ። ጠንካራ ሴቶች ናቸው ሁለቱም ጥንካሬዎች። አሁን ሄሉ የአርባ ምንጭ ብዙ ነገር አልፎባታል። ያው ከናሂ ጋር ነበር ድሮ ፕሮግራሞች የምታቀርብልን። በጣም ታዝናናኛለች፣ ታስቀኛለች በፕራንኮቿ ከእናቷ ጋር በምሰራው ከጓደኞቿ ጋር በምሰራው እንደገና ደግሞ ከናሂ ጋር በምሰራቸው ስራዎች በቃ በጣም በዛ ነው እየተወደደች የመጣችው። እኔም አንድ ቀን ነው እንዲሁ እንደነ ሀይሚ አይኔ ውስጥ የገባቸው በምታረጋቸው ፕራንኮች በምሰራቸው ስራ እኔ በጣም ነው የምስቀው። ጦሽ ብዬ ነው የምስቀው እሷ በምታደርጋቸው ነገሮች እና ያው ናሂም እንግዲህ ብዙ ነገር አብራርታ ባትነግረን ሄዷል። እንግዲህ አሁን ያላቸውን ነገር አናውቅም። እሷ ከእንዳልክ ጋር ስትመጣ መሀል ላይ ያው ተረሳሽ እያለ ቪዲዮ ይለቅ ነበር። አሁን ደግሞ ተመልሶ ጠፍቷል። ግን ዛሬ ከእናቷና ከጓደኛዋ ጋር ብቅ ብላ በማየቴ ደስ ብሎኛል። ከእንዳልክ ጋር ያላቸውን ነገር እንደቋጩት ተናግራለች። ባለፈው ወጣ በቲክቶክም ባጭሩ ተናግራለች። ብዙ ክፉ ነገሮችን መናገር የምትወድ ልጅ አይደለችም። እንደውም እሷ ልጅ ስለናሂም እኮ አጭር ነው እንጂ እኛ ብዙ የምናውቀው ነገር የለም። ይሄ ነገሯ ደስ ይለኛል። ዛሬ ግን ተመልሼ እመጣለሁ ስላለች እንደገና ደግሞ ጓደኛዋ ባቀረበችላት አንዳንድ ጥያቄዎች መልስ ስትሰጥ አንዴ የታፋሁትን ነገር መልሼያለሁ። ሰውን በቃ አንዴ ከቆረጥኩ ያን ነገር ዞር ብዬ አንዴ ትቼ ወደኋላ ከዞርኩኝ ወደዛ ነገር ድጋሚ አልመለስም እና አሁን በአዳዲስ ነገር ታዩኛላችሁ። እና ሰውን ማመን ያው ታምናለች። የዋነች ታስታውቃለች ልጅቷ። በርግጥ በጣም የዋነች፣ በጣም ሰውን ትወዳለች። ስትወድ ስተጠግነው ታስታውቃለች። እነዛ ነገሮች ናቸው የጎዷት። አሁን ግን በብዙ ነገሮች ትምህርት አግኝታለች በህይወቷ ብዬ አስባለሁ። በአዳዲስ ነገሮች ትመጣልናለች ብዬ አስባለሁ። በርትታ ስላየኋት፣ ጎበዝ ሆና ስላየኋት፣ እንደገና ስለተነሳች ደግሞ ያላት ጀግና የሆነ ፋሚሊ ነው ያላት። እናቷ ደስ ይላሉ፣ ወንድሞቿ፣ ጓደኞችም ጥሩ ጓደኞች አሏት። በጣም ነው የምወዳት በእውነት በጣም ነው። እንደውም አፈላልጌ ራሱ ስልኳን አናግሬያታለሁ። እዛ ከእንዳልክ ጋር በነበረችበት ሰዓት አናግሬያት እንድትበረታ ጎበዝ እንድትሆን የተለያዩ ነገሮችን አነጋግሬያት ነበር። ትንሽ መክሪያት ነበር። ዛሬ ስላየኋት እሷንም ደስ ብሎኛል።
እንግዲህ እንድትበረታ እናበረታታታለን። ሀይሚንም ስላየኋት በጣም ደስ ብሎኛል።